ምንድነው ጥያቄሽ? እኔ አላህ መንፈስ ነው ወይንስ ደግሞ አካል አለው? አካሉ ደግሞ አላህ ሱብሃነሁ ወተዓላ በቃ ባጭሩ አስቀመጥኩልሽ። ቆይ በቃ በጣም ጥሩ አስቀመጥኩልሽ። ደግሜውን እንዳስቀምጥልሽ ጌታችን አላህ ሱብሃነሁ ወተዓላ ሁለት እጆች አሉት። የደይሂ ሁለቱም እጆች ደግሞ ቀኞች ናቸው። ቀኝ ነው ማለት ምን ማለት ነው ከተባለ በቀጥታ ሰጪ ነው ማለት ነው ትርጉሙም ማለት ነው። በሁለተኛ ደረጃ አላህ ሱብሃነሁ ወተዓላ ራሱን በገለጸበት ሲፋት አሉ፣ እነሱን እንገልጻለን። ነገር ግን የምንገልጻቸው ከሰዎች ጋር ይመሳሰላሉ? አይመሳሰሉም። በቁርአን ላይ በግልጽ ቋንቋ ለይሳ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እሱን የሚመስል የለም እሱ ሰሚና ተመልካች ነው። የሚመስል የለም የሚለውን ነገር ራሱ ያስቀመጠው አላህ ሱብሃነሁ ወተዓላ ከምን ጋር ነው ከተባለ ከእንትን ጋር ነው፣ ከሰሚነቱ ጋር ነው አላህ ሱብሃነሁ ወተዓላ የተናገረው። ከምን ጋር? ከሰሚነቱ ጋር አላህ ሱብሃነሁ ወተዓላ አያይዞታል። ስለዚህ አላህ ሱብሃነሁ ወተዓላ ሰሚ ነው። ኦፍ ኮርስ አው ሰሚ ነው። ነገር ግን መስማቱ ከሰው ጋር ይመሳሰላል? አይመሳሰልም። አላህ ሱብሃነሁ ወተዓላ ተመልካች ነው? አዎ ተመልካች ነው። መመልከቱ ከሰው ጋር ይመሳሰላል? አይመሳሰልም። ታዲያ አስረስ ከየት አምጥቶ ነው አላህ ሱብሃነሁ ወተዓላ መንፈስ ነው እንደዛም ነው ብሎ የማይገልጸው? አላህ ስላልነገረኝ ባልነገረኝ ነገር እኔ ምንም መናገር ስለማልችል ማለት ነው። በቁርአን ላይ የተቀመጠው ይሄ ነው። አላህ ሱብሃነሁ